አሰላሙ አለይኩም ወራህመቱላሂ ወበረካቱ። አይቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ። ያው እንደምታዩ ዛሬ ምሳችን መርፉፍ ነው። ወረቃይን አሰራር ነው። ያው ወረቃይን እንደዚህ ፈልቶልኛል። ውሃ ላይ አድርጌ እንደዚህ 4 ቦታ በፒዛ መልክ ቆርጬ አያስቸግርም። ብትን ብትን ይላል። ከዛ እንደዚህ ነከር ነከር አድርጌ ትንሽ ጨው ጠብ አድርጌያለሁ። ከዛ እንደዚህ በዚህ ጀንብ ደግሞ ምሳ እየሰራሁ ነው በአንድ ጎን። ከዛ በዚህም በኩል ደግሞ ሩዜን እየቀቀልኩ ነው። በዚህ ጥርጥር እያልኩ ነው። ያው ካሜራው ደግሞ ለመያዝም አይመችም። ብዙም አንዳንድ ነገሮቹ አላሳያችሁ መጠርጥር ማለት ነው ማሳልፈው። ከዛ እዚህ ጋር ደግሞ የማሺም እቃዬን አዘጋጅቻለሁ። እዚህ ጋር ሽንኩርቴን ጠበስ አርጌ ጥብስብስ አርጌ ስጨርስ ወዲያውን ካሮት የፈቀፈኩት ነበረ። የካሮት ፈቅፍቄ አርጌ ከዛም ደግሞ ቲማቲም በግዶንስ ከዝባራ ሸበት አረኩ ማለት ነው። ዘይቱን በደንብ በዘይት ዘይቱን ጥብስ አድርጉት ማለት ነው። ከዛ ቲማቲማጁን ያረኩ ከዛ ደግሞ መሰል አርጌ ሩዚን አጥቤ ዘፍስፌዋለሁ። ከዛም ደግሞ እዚህ ጋር እንደምታውቁ ድርሱማን በደንብ አርጌበታለሁ። ድርሱማኔን አርጌ ሩዚን ግልብጥ አረኩና ከዛ ግልብጥ ያረኩት አያችሁት እንዴት አባቱ እንደሚያምር ያሰላም ማሻአላህ ተባረከ ረህማን። ከዛም እዚህ ጋር ደግሞ ያው ድስጡን እንዳይዝብኝ በሰልም እንዳይል መሰምስ አረገዋለሁ። እዚህ ጋር ደግሞ የጨመኩትም ሎሚ ያለኝ ሎሚን ፈሰስ አረኩ። 5-6 ሎሚ ጨመቅ አድርጋችሁ በላዩ ላይ ተጠቀሙ። ከዛም ደግሞ በዚህ መልኩ ወጥቷል። ማሺ ይለያል ስላችሁስ እንደዚህ አድርጌ ጨረስኩት። እስከ መጨረሻ ትወዱታላችሁ ውዶቼ። በተረፈ ሰላማችሁ ዝት ይላችሁ። በላይክ ጀምሩ ታበረታቱኝ። አብረን እንደግ በሚል